ሀገራዊ የምክክር ሂደቱ ለኢትዮጵያውያን አስተማማኝ ሰላምና ልማትን እንደሚያመጣ ሙሉ እምነት እንዳላቸው በምዕራብ ጎንደር ዞን የገንዳ ውሃ ከተማ ነዋሪዎች ተናገሩ። የምክክር ሂደቱ መጀመሩን አስመልክቶ በምዕራብ ጎንደር ዞን ገንዳ ውሃ ከተማ የሚገኘው ባልደረባችን ኤልያስ ጋሻው የነዋሪዎችን አስተያየት እንደሚከተለው አዘጋጅቶታል። ቀጥሎ ይቀርባል። ውይይት ሲደረግ የአንዱን ሐሳብ አንዱ ካዳመጠው መግባባት ይፈጠራል ነው። መግባባት ተፈጠረ ደግሞ አንድ ጋራ የሆነ ብሔራዊ ማህበረሰብ መፍጠር ይቻላል። ስለዚህ መደማመጡ ዋናው ትልቅ ነገር፣ መመካከሩ ዋናው ትልቅ ነገር አይደለም። ሌላ በቤት እንኳን ስትመካከር ነው ቤትን በአግባቡ መምራት የምንችለውና እንኳንስ ሀገርን ያህል ነገር። ስለዚህ እነዚህ ልዩነቶች በመመካከር ወደ አንድነት የሚያስመጣት ጥሩ እድል ነው ብዬ አምናለሁ። የምክክር ኮሚሽኑ በአጠቃላይ በሀገሪቱ በሙሉ ያሉ ዜጎችን አሰባስቦ እዚህ ላይ ያደረሰው ሀገሪቱ የወደፊት ራዕይዋ እንድታሳካና ሰላም እንዲመጣ የተደረገ ስለሆነ በዚህ እኛ በጣም ደስተኛ ነን። እንደ ግል እንደራሴም በጣም ደስተኛ ነን። እንደ ሀገር እየመከረች ነው በዚህ ሰዓት። ስለዚህ የምትመክርበት ሂደት የተለያዩ አጀንዳዎችን በጋራ ማምጣት በተለይ ከሰላም አንፃር፣ ከኢኮኖሚ ከመልማት አንፃር የትኛው ከምን ይሻላል፣ ምን ማድረግ ያለብን የሚለውን በጋራ ሀሳቦችን በመስጠት የጋራ አጀንዳዎች እንዲኖሩ የማድረግ ሀሳብ እንጠብቃለን። በምክክር አገር ማስቀጠል ነው። በመነጋገር በመግባባት ቀጣይነት ያለት ኢትዮጵያን ማስቀጠል ነው ብዬ ነው የማስበው። የሚመክሩት የተለያየ ማህበረሰብ የተለያየ አጀንዳ ያላቸው የተለያየ የኔ ችግር እንደዚህ ነው የኔ ችግር ይሄ ነው ብሎ የሚያስቡ ማህበረሰብ ክፍሎች ስለሚሆን ሰላምን ለማምጣት በጠረጴዛ ዙሪያ ውይይቶች ስለሚኖሩ እጅግ በጣም የጎላ ድርሻ ይኖረዋል ማለት ነው። ጠቅላላ የኢትዮጵያን ሕዝብ መሰረትና አካታች የሆነ የምክክር ኮሚሽን ነው እየተደረገ ያለው። በዚህ የምክክር ኮሚሽን አንድ ውሳኔ ይኖራል። ኢትዮጵያ ለመጨረሻ ጊዜ ወደ ሰላም መጣ አገርን የምታስቀጥልበት ሁኔታ ይኖራል ብዬ ነው የማስበው። እንደ ኢትዮጵያዊ የተለያዩ ልዩ ልዩነቶችን በጋራ ወደ አንድነት መምጣት የሚቻልበት መንገድ መፍጠር ነው። ሁለተኛው የመደማመጥ ማዳበር እንዲቻል የማድረግ ነው። ትልቁ መደማመጥ፣ በመደማመጥ ውስጥ መከባበር፣ የሌሎችን ባህል፣ እምነት፣ ቋንቋን የኔ ብሎ የማየት እርስ በርስ የመግባባት ሂደቶች እንዲዳብሩ የማድረግ ስራ እንጠብቃለን ከምክክር ኮሚሽን። የመጀመሪያው የጸናች ሀገር እንዲኖር ነው። ሁለተኛው ደግሞ ለሀገሪቱ ተስማሚ የሆነው የፖለቲካ ስነ ምህዳር እንዲኖር ያስችላል ማለት ነው። የሚጠበቀው ደግሞ ሀገራዊ አስተሳሰብ እንዲያዝ፣ አንድ አይነት ወደ አንድነታችን እንድንመጣ፣ ልዩነቶች እንዳሉ ሆኖ በመቻቻል ላይ ተመሰረተ ግን አንድ የሆነች ኢትዮጵያን ለማድረግ የሚያስችል የምክክር እድል የሰጠነውና በጣም ጥሩ ነው። ደስ ይላል። ሲጠበቅ የነበረውና ውጤታማ ይሆናል ብለን እንጠብቃለን። የኢትዮጵያ ሕዝብ አንድ ላይ ሆኖ መከረ ማለት ደግሞ አንድ አይነት ሰላም፣ አንድ አይነት ኢትዮጵያ አንዱን እንድትቀጥል የሚያደርግበት ሁኔታ አለ ብዬ ነው የማስበው። ቀጣይነት ያለውም ሰላም እንዲኖረን ምርትና ምርታማነትን የምናስቀጥለው ወተን የምንገባውን ሰላም ሲኖር ነውና ከክልል ክልል፣ ከዞን ዞን፣ ከወረዳ ወረዳ እንኳን ሄድ ስንመጣ ሰላም ሲኖር ነውና ይሄ የምክክር ኮሚሽን ደግሞ ይሄን ችግራችን ከፍቶ ድሮ በነበርንበት በሰላም ሁኔታ ላይ መንቀጥል የሚሆን ነው ብዬ ነው የምጠብቀው። የሰላም ችግር አንዱ የኔ ሀሳብ ተሰሚነት የለውም፣ የኔ ጥያቄ ተቀባይነት የለውም የሚሉ ነገሮች ናቸው ሰው ውስጡ እንዲያኮርፍ ችግር እንዲፈጠር የሚያደርጉት። ስለዚህ ሰው ሀሳቡን በይፋ ወጥቶ ተነጋግሮ መግባባት ከተቻለ ለምን ግጭት ይፈጠራል? ስለዚህ ሰው መዳመጥ የሚችልበት እድል የፈጠረ ስለሆነ ለሰላም ዋስትና በጣም ትልቅ እድል የሰጠ ነው።